እሺ 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 እንትን ያነሳው ራሱ ወይስ ቪዲዮ እየቀረጸ ነው? ቪዲዮ በቃ እሺ። እንኳን ደስ አለህ እድለኛው ጎበዝ ተማሪ፣ ጎበዝ ኮንግራቹሌሽንስ። መልካሙን ሁላ እመኝልሃለሁ። በጣም ጥሩ ጊዜ እንደሚኖርህ በሀገርህም በስራ በትጋት እንደምታገለግል ተስፋ አደርጋለሁ። እግዚአብሔር ካንተ ጋር ይሁን። በጣም ቴንኪው መልካም ጊዜ። እሺ እሺ እድለኛው እሺ እሺ በህግ ነው። አሁንም እየተቀረጸ ነው። ቪዲዮ ላይ ነው እና በኋላ በፎቶ ስክሪን ነው። እናንተ ደግሞ ታስተላልፍልኝ ማለት። እሺ መምህር አመሰግናለሁ። እስካሁን ስታግዙኝ የነበራችሁ በምክርን በተለያዩ በማቴሪያል በተለያዩ ነገሮች ድጋፍ ስታደርጉልኝ የነበራችሁ መምህር ላመሰግን እፈልጋለሁ። ፈጣሪ ወረታውን ይመልስላችሁ። አመሰግናለሁ። እጅግ በጣም አመሰግናለሁ። እንግዲህ ተማሪ እድለኛውን በጥናትና ምርምር በምናቀርብበት ሰዓት ነው የተገናኘ ነው። በጣም ለማወቅ ጉጉት ያለው፣ በጣም ሞራል ያለው፣ በጣም ስርዓት ያለው ልጅ ነው። ጎበዝ ተማሪያችን ነው። በአጋጣሚ ከአዲግራት ነው ወደ ደብረ ብርሃን የመጣው። 2 ዩኒቨርሲቲዎችን አይቶ ነው የመጣው። የተማሩበት ሁኔታ፣ ትምህርት የተሰጠበት ሁኔታ በጣም አስቸጋሪ ከባድ እንደነበረ ከትምህርቱ ክብደት ባለፈ ተማሪዎቻችን ትምህርት ሲከታተሉበት የነበረው ፖለቲካው የወለደው ጦርነት ያመጣው ኮሮናው እንደገና አሁንም ደግሞ በዚህ ሰዓት በሰሜን ያለው ጦርነት ሲቋጭ በአማራ ክልል ያለው ጦርነት ሙሉ በሙሉ ባለመስተካከሉ ምክንያት በብዙ አይነት ጫና ውስጥ ነው እነዚህ ልጆች ተመርቀው ለዚህ የበቁት። ተማሪ እድለኛውም ከነዛ ውስጥ አንዱ ነው። በጣም መልካም ጊዜ እንመኝለታለን። በበኩሌ ኢትዮጵያ ያጣችው እሱ በዋናነት እሱ የተማረውን ትምህርት ነው፣ ህግና ስርዓት ነው ኢትዮጵያ ውስጥ እያጣን ያለ ነውና ይሄንን ህግና ስርዓት ሌላ ማንም ሳይሆን እነዚህ በህግ በስርዓት የሚመረቁ ተማሪዎች እዳ ነው ያለባቸው። ለተማሪዎቻችን ትልቅ አደራ ነው እያስተላለፍን ያለ ነው እና በዚህ ረገድ ተማሪ እድለኛው ሀገራችንን የፍትህ ስርዓት በማሻሻል ረገድ ከፍ ያለ ለውጥ ለማምጣት ብዙ ትጋት ይጠበቅበታል። ትምህርት አያልቅም። ንባብ እንዳይቋረጥ ነው ምክሬ። ንባብ አይቋረጥ፣ መጻፍ አይቋረጥ፣ ሀሳብን መግለጽ አይቋረጥ። የሰው ልጅ እየተስተካከለ እየተማረ የሚሄድ እንደሆነ ነው የሚሰማኝ። ስለዚህ እድለኛውም በዛ መሻሻል ውስጥ እንዲያልፍ እና እግዚአብሔር ደግሞ ከምንም በላይ ለሁላችንም የሚያስፈልገን እግዚአብሔር ነው። እግዚአብሔር ካቆመን አንወድቅም፣ ብንወድቅም እንነሳለን እና እግዚአብሔር ቀሪውን ጊዜውን የስኬት የዓለም የደስታ ያድርግለት። በዚህ አጋጣሚ ቤተሰቦቹም እንግዲህ ይሄን ቪዲዮ ታዩታላችሁ ብዬ ተስፋ አደርጋለሁ። ልጃችሁን ስትቀበሉ በደስታ በዓለም እንደሆነ እንዲሰማችሁ እመኝላችኋለሁ። ልጃችሁ በጣም ደስ የሚል ትሁት፣ ሰው አክባሪ፣ ሽቁጥቁጥ ነው እና በጣም ደስ የሚል ልጅ ነው። እንዴት ብዬ እንደማመሰግናችሁ አላቅም። እናንተንም እናት፣ አባት፣ እህት፣ ወንድም፣ ጓደኛ፣ የሰፈር ሰው ሙሉ ጎንደር እንኳን ደስ አላችሁ ለማለት እወዳለሁ። አመሰግናለሁ። ሰላም ያገናኘን። ቻው። ይሄ መምህር መዘምር ግርማ ሁቱትሲ በሚል የሩዋንዳን ጭፍጨፋ የሚዘግብ ልብ ወለድ ታሪክ ነው። ትክክለኛ ታሪክ ነው። አውቶባዮግራፊ ነው። የዘር ጭፍጨፋ ምን ያህል መጥፎ እንደሆነ፣ ሰውን ምን ያህል ወደ አውሬነት እንደሚቀይር የሚተነትን ግሩም ስራ ነው። መምህር መዘምር ግርማ ይባላል። እዚህ ዩኒቨርሲቲ መምህር ነው። እኛ ትምህርት ክፍል የእሱን ስራ ለእድለኛው አበረክትለታለሁ ማለት ነው። ይሄው
ችግር የለም። በርታ፣ ሰላሙን። እሺ ችግር የለም። እኔ በጣም ነው ደስ ያለኝ። እድለኛው በጣም አመሰግናለሁ። በርታ። እሺ ዝጋትና አረፍ በል እስኪ